ና ብላ ማን ይበላል እንዴ? ሽንኩርት ሳይላጥ ይበላል እንዴ? ማን ይበላል ነው? እማ እናቴ ምን ሆናችሁ ነው? ለትገለኝ ነው ጃውሬች ሰው በላል ከዚህ ምግብ አልበላም ብሎ ነው እኔ መስለት ነው ተሰርቼ ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጠራይ ታውረማለ ሽንኩርት ከነጸጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ ፈለጠችው እንጂ ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ እንዴ አማስገብኝ እኔ ካንቺ ጋር ልኑር እናቴ እኔ ችክን ያለች ሽሮ አፍልቼልሃለሁ ያንቺን ሽሮ ጠጣለሁ አባቴ ያሳጣሽ አንቺን ብትሆኚ እናትሽ ቤት ግቢ ይሄ ማላታይን ነው ምሰሪ ምግብ ማላታይን ነው መጥፊያሽ ነው የሚሆነው እማ ሽሮሽን ልጠጣ ነው ሽኳዬ የመጣሽ ነው ፍጠንበት ተቅማጥ ይፍጠንበት እኔ ለራሴ ከርሴ መሙላት አቁቶኝ ከርሴ እንዲወጥቶ ሊበላይ ነው ምን ሌላ ሰው ሊጨምርልኝ ነው ምን ብቻዬን ስቸገር ደበርኩ ሁለት ልታረገን ነው አንተ ላጣብሰህ እኮ ነው ጣረሞት ይጥበሰ የራስ ጉዳይ ነው ይላግብለና አው ምንድነው እንድላላጥ ዘይዲ ይሄ ባለፈው ለታ ኦርደር ያደረኩት ከቱርክ 10,000 ሁማኔር አልደርስ ብሎ ሴቱ ሊበላይ ነው ሰማን ወይኔ እሱ ገርማን እንደ ከቻይና አዘዝኩ 30 ኤሌክትሪክ መኪና አልደረስ ሱቄ በቃ ይኸው በከስተመር ተጨናንቋል እንጂ በቃ ደውልልሃለሁ አስመጪ መላኪ ስልክ ይዤ እኮ ወደ በሰላራ ግሪሎ ምናቴ ጓደኛዬ ነው ተው ወንድሙ ነው ስልክ ይልሽ በምን ጊዜ ገባ ከትልቅ እስከ ትንሽ ተደውሏል ዛሬ ገና ስልክ ተደውሏል ዛሬ ገና ቁም ነገር ተወራል ጠርቼ እኮ ወደ ፒስቶ አልገባም አለኝ እንዳለ ደግሞ ጭቃ ነው ድንጋይ እንኳን የለውም መረጋገጫ አንተ አትነግራትም ምንድነው ጓደኛ አይደል ድንጋይ ነው ያልሽው ድንጋይ ወይ እናቴ እመስላለሁ እሸውዳለሁ እናቴ እንደዛ ይኸውልሽ በዘጠናዎቹ መጀመሪያ ተወለድኩ አሁን ሃያዎቹን አጋምሼ ወደ 30 እየሄድኩ ነው በዚህ እድሜው ላይ ያለ ሰው ባንክ አካውንቱ ላይ 00 ባላንስ ከሆነ ያለው እኔ አልወሉ እኔ ጡብ እኔ ባርጩት እኔ ድንጋይ ካልተባልኩ ማን ነው ድንጋይ እናቴ አረ ነው ነይ አስማት ላሳይሽ አለመነችኝ እጅን ዘርጊ እኔ ድንጋዩ እናቴ ጭቃ ማለት እኔ ማለት ጭቃ በጭቃ ቤት ኖሬ ድንጋይ መሆን ያቅተኛል እናቴ አለሁልሽ እንዴ እናት ሄሎ ቶሎ በይ እንጂ ምንድነው እንዴ ስንት አመታችሁ ነው 5 አመት አንቺ ትኩስ ሬሳ ቢሰጥሽ እንዴ ልትወኝ ነው የ5 አመት ሬሳ መሰብሰብ ያቅትሻል አጽም እኮ ነው ንቅል ክትት ዘንቢል አለሽ በዘንቢል ቀጠና 18 እዛው ስላችሁ ቀበሩ ቆይ ለምንድን ነው ሬሳ ሰብስቦ የተባለው ሬሳ እንግዲህ አጽም ሰብስቦ የተባለበት ምክንያት ምንድነው ይሄን ቦታ አንድ ባለሀብት ወደውት ገዝተውታል ሞል ሊገነባ ነው ቢዝነስ ሴንተር ሊሆን ነው በጣም ይቅርታ ታዲያ ሁላችሁም በየእምነታችሁ አባ እየሰማኝ ነው አይደለ ሁላችሁም በየእምነታችሁ ጸልዩ ከናንተ ቤተሰብ ሙት መንፈስ ጋር ሲጋፋ የሚኖር የለም ለስራ ለንግድ ነው የሚመጣው ሰው እዚህ ጋር ሞተም ኖረም ስቃይ ሊተረፈኝ አንተ ለካውሽማም ነበር የራሴ ልጆች ሳያንሱ እኮ ልጆቿ ጥላብኝ ሄደች በቃ እሺ ሰው ሁሉ አጽም እያወጣ ነው ዛሬ የመቃብር ስፍራ ልንቀይር ስለሆነ ቀጠና 18 ሊሄዱ ነው ስለዚህ አንቺም የራስሽን ሰብሰብ አድርገሽ ወደዛ እሺ ሁሉም በካሽ ነው የከፈለው አንዳንዱ ትራንስፈር አድርጓል የትኛው ይሻልሻል ትራንስፈር ታደርጋለሽ አጽም ማስወጫ ግዴታ መክፈል አለ ገንዘብ ከፍዬ ስላስወጣ አዎ ባለቤትሽ አይደለ ስማ የሆነ እንስሳ ነው ብላችሁ ሙዚየም አስገቡት እኔ ሙት ሲወቀስ ነው ማቀው ሙት ላይ ትሳለቃለች ምን አይነት ዘመን ላይ ደረስን ወገን